አራዳ ዴይሊ በመጨረሻም የተፈራው የገሃነም በር ተከፈተ። ዶሮ ምሳ ታወጣለች ካራ እንዲሉ የምድርና የአየር ኃይል ጦር ያልበቃቸው አያላኑ በዘግናኝ የጨረር መሳሪያ ሊባኖስ ምድር ላይ ሊጫረሱ መሆኑ መረጃ ወጥቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች። ሂዝቦላ በበኩሉ የዓለም መንግስታት ድርጅት እስራኤልን ያስታግስልኝ ካልሆነ ተያይዘን መጥፋታችን ነው ሲል ሌላ ዘግናኝ መሳሪያ መጅረጥ አድርጓል። አሜሪካ የምትመካባቸው ሃይማርስን ጨምሮ ደግሞ ከኔቶ የተላኩ ከ400 በላይ ቅጥረኛ ተዋጊዎች በምረት የለሹ ኢስካንደር ጭዳ መሆናቸውን ከዋሽንግተን እስከ ብራስልስ ከባድ ሐዘን አምጥቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች። ከላይ በሱ የተነሱት ዓለም አቀፍ ዜናዎች ይተነተናሉ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳም። የምድርና የአየር ኃይል ጦርነት ያልበቃቸው አያላኑ በዘግናኝ የጨረር መሳሪያ ሊባኖስ ምድር ላይ ሊጫረሱ መሆኑ ተሰምቷል። ለዚህ አደገኛ ጦርነት የአሜሪካ፣ እስራኤል፣ ሩሲያ፣ ቻይናና ሁለቱ ኮሪያዎች አቤት ወዴት ብለው 9 ሞት አዝለው ከተፍ ብለዋል። በዚህ የጨረር መሳሪያ ጥርሷን የነቀለችው እስራኤል የኢራን መሪዎችን እያነደደች ለመግደል ይህንን የጨረር መሳሪያ መጅረጥ አድርጋለች ተብሏል። ሂዝቦላህ እጅ ካልሰጠ ያለምንም ርኅራኄ ሊባኖስ ላይ እሳት እናወርዳለን። ይህንን ያሰሙት ጦረኛው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ናቸው። በመቶ የሚቆጠሩ የእስራኤል ተዋጊ ጀቶች በ48 ሰዓታት ውስጥ በ1600 ሂዝቦላህ ወደ እስራኤል ሚሳይሎችን ለመልቀቅ ያነጣጠራቸው የሚሳይል ሲስተሞች ማከማቻና ከምድር በታች የተከማቹ የጦር መሳሪያ መጋዘኖች ላይ የአየር ድብደባ መፈጸማቸውን የእስራኤል መከላከያ ሰራዊትን ዋቢ አድርጎ ታስ የዜና ወኪል ዘግቧል። በዕለቱ በመቶ የሚቆጠሩ የእስራኤል ተዋጊ ጀቶች የሺአ ቡድን ሂዝቦላህ ወታደራዊ ኢላማዎች በደቡብ ሊባኖስ ግዛትና በሊባኖስ ውስጥ ጥልቅ በሆነው የቤካ ሸለቆ በመግባት ከባድ ጥቃት ፈጽመዋል። ይህንን ጥቃት ተከትሎ ሂዝቦላ ለተባበሩት መንግስታት ድርጅት እስራኤልን አስቁሚልኝ ሲል በቃል አቀባዩ በኩል ይፋ አድርጓል። የእስራኤል ተዋጊ ጀቶች ከባድ የአየር ድብደባ በሚፈጽሙበት ሰዓት የጦር ሄሊኮፕተር የሊባኖስ ነዋሪዎችን ዛሬ ነገ ሳትሉ በፍጥነት አካባቢውን ጥላችሁ ውጡ የሚሉ በራሪ ወረቀቶችን መበተናቸውን ተከትሎ ነዋሪው ጨርቄን ማቄን ሳይል ልጆቹን ብቻ ይዞ መሃል ሊባኖስ ቤሩት ሲገባ የሚያሳዩ ቪዲዮዎች ተለቀዋል። እስራኤል በተለይ የሂዝቦላ ጠንካራ ኃይል ይገኝበታል የሚባለው በደቡብ ሊባኖስ የሚገኝ አካባቢን በጨረር መሳሪያ ሳይቀር ወደ ምድር በዳነት ለመለወጥ ዝግጅት ሳታደርግ አልቀረችም ተብሏል። ይህንን ደግሞ ያሳበቀው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አመሻሹን ብቅ ብለው የሰጡት አስደንጋጭ መግለጫ ነው። ኔታንያሁ ደስተኛ መስለው በታዩበት መግለጫቸው ላይ ለወራት በሰሜን እስራኤል ያሉ ዜጎቻችን አንድም ቀን የሰላም እንቅልፍ እንዳያገኙ ያደረገው በኢራን የሚረዳው ሂዝቦላህ ነው። አሁን ድረስ ከ60,000 በላይ ዜጎች መኖሪያቸውን ጥለው በመጠለያ ነው የሚገኙት።